መጀመሪያ ጊዜ የዛሬ 3 ወር ነበር ትግራይ የተጓዝኩት የተለያዩ ቦታዎችን የጎበኘሁት። በዚያ ወቅት የትግራይን ሕዝብ ትህትና፣ ሰው ወዳድና እንግዳ ተቀባይ መሆኑን ያየሁት። በሰዓቱ በነበሩት ቀናቶች ከተለያዩ ሰዎች ጋር የመገናኘት እድል ገጥሞኝ ነበር። በሰዓቱ አብዛኞቹን ያናገርኳቸው ሰዎች ባሳለፉት ጦርነት እጅግ በጣም እንደተጎዱን ነበር ያጫወቱኝም። በሰዓቱ ያየሁት የሰዎችን ስሜት በጣም እንደተጎዱ ያስታውቃል። አክሱም በነበርኩ ጊዜ የአካባቢው ነዋሪዎች በነገሩኝ መሰረት በአክሱም ከተማ በጦርነት ከ1000 ሰዎች በላይ እንደተገደሉ ነግረውኛል። የተገደሉበትን ምክንያት ሲናገሩ በወቅቱ የኤርትራ መንግስት ወይም ሻዕቢያ አክሱም ከተማ ገብቶ ከቤተክርስቲያን አጠገብ ባለው ከፍታ ተራራ ቦታ ሰፍሮ ነበር። ጠዋት ኖቬምበር 19 2020 5 የወያኔ ወታደሮች ሲቪል ልብስ በመልበስ ወደ ጽዮን ማርያም ቤተክርስቲያን በመሄድ በመምሰል ጋቢ ውስጥ መሳሪያ በመያዝ ወደ ተራራው ወይም ሻዕቢያ ያለበትን ጦር አካባቢ በመሄድ 20 የሻዕቢያ ወታደሮችን ገደሉ። በዚህ ምክንያት ሻዕቢያ ለመበቀል የአክሱምን ነዋሪዎች ቤት ለቤት እየገቡ ሰዎቹን ገደሉ፣ ሴቶቹን ደፈሩ። ቤተክርስቲያን ለመሳለም የሄዱትም ቤተክርስቲያን ደጅ ተገደሉ። የከተማው ህዝብ ራሱን ለማዳን ቤት ውስጥ ተደበቀ። ነዋሪዎቹ ያሳለፉት መከራና ስቃይ በጣም ከፍተኛ እንደሆነ አጫውተውኛል። የተገደሉበትን ምክንያት በወቅቱ ሲናገሩ የኤርትራ መንግስት ወይም ሻዕቢያ አክሱም ከተማ ገብቶ ተቆጣጥሮ ነበር። የሰፈረውም ከቤተክርስቲያኑ አጠገብ ባለው ከፍታ ተራራ ቦታ ነው። በወቅቱ ጠዋት ነበር ኖቬምበር 19 2020 እንደ አውሮፓ አቆጣጠር 5 የወያኔ ወታደሮች ሲቪል ልብስ በመልበስ ወደ ጽዮን ማርያም ቤተክርስቲያን የሚሄድ በመምሰል ጋቢ ለብሰው በጋቢ ውስጥ መሳሪያ በመያዝ ወደ ተራራው በመውጣት የሻዕቢያን ጦር ያለበትን ቦታ በመግባት 20 የሻዕቢያ ወታደሮችን ገደሉ። ሻዕቢያ ይህንን በቀል ለመበቀል የአክሱምን ነዋሪዎችን ቤት ለቤት እየገባ ሰዎቹንም ገደለ፣ ሴቶቹንም ደፈረ። ቤተክርስቲያን ለመሳለም የሄዱትም ቤተክርስቲያን ደጅ ተገደሉ። የተገደሉበት ምክንያት በወቅቱ የኤርትራ መንግስት ወይም ሻዕቢያ አክሱም ከተማ ገብቶ ከቤተክርስቲያን አጠገብ ባለው ከፍታ ቦታ ላይ ወታደሮች ሰፍረው ነበር። በወቅቱ ጠዋት ኖቬምበር 19 2020 ዓ.ም 5 የወያኔ ወታደሮች ሲቪል ልብስ በመልበስ ወደ ጽዮን ማርያም ቤተክርስቲያን ለመሄድ በመምሰል ጋቢ ለብሰው በውስጥ መሳሪያ ይዘው ወደ ተራራ ወጡ። በመውጣትም የሻዕቢያውን ጦር ያለበትን ቦታ በመሄድ 20 የሻዕቢያዎችን ወታደሮችን ገደሉ። ለዚህም ሻዕቢያ ለመበቀል የአክሱም ነዋሪዎችን ቤት ለቤት እየገባ ሰዎቹንም ገደለ፣ ሴቶቹንም ደፈሩ። ቤተክርስቲያን ለመሳለም የሄዱ ቤተክርስቲያን ደጅ ተገደሉ በማለት ነዋሪዎች ያሳለፉትን መከራና ግፍ ሰቆቃ ገልጸውልኛል። በመቀጠልም በአሁኑ ሰዓት የትግራይ ህዝብ ጦርነት ቢነሳ የሚዘምቱ ይሆናልን በማለት ጠየቁኝ። ነዋሪዎችም እኛ ጦርነት ሰልችቶናል፣ ሰላም ነው የምንፈልገው፣ በጦርነቱ ያገኘነው ነገር የለም፣ ቤተሰቦቻችን አጥተናል። ነገር ግን አሁን የወያኔ ሰዎች ለጦርነት እንድንዘጋጅ ይቀሰቅሱናል፣ ወጣቱ ግን መዋጋት አይፈልግም በማለት ሀሳባቸውን ነግረውኛል። አክሱም ከተማ ስዘዋወር የተገነቡ ፎቆች ቤቶችን አየሁ፣ ነገር ግን አላለቁም። አንድ ነዋሪ ስጠይቀው ቤቶቹ የወያኔ ባለስልጣን እንደሆኑና እዚህ አክሱም እንደማይኖሩና የሚኖሩትም አዲስ አበባ እንደሆነ ነገረኝ። አክሱም ከተማ አንድ ነገር የታዘብኩት ነገር ቢኖር አክሱም ከተማ የሚገባ ማንኛውም የንግድ መኪና ቀረጥ ይከፍላል። ገንዘብ የሚቀበሉት የወያኔ አባላት የነበሩ በጦርነት ቆስለው ከጦሩ የተቀነሱ ወታደሮች ሲሆኑ ገንዘብ የፈለጉትን ያህል በመጠየቅ ይሰበስባሉ። ይህ አሰራር ህገወጥ ቢሆንም በትግራይ ግን ህጋዊ ነው። ጠዋት ከእንቅልፌ ተነስቼ ባጃጅ ይዤ ወደ ቤተክርስቲያን ለመሳለም አመራሁ። በሄድኩበት ጊዜ መሳሪያ የያዙ የወያኔ ወታደሮችን በሰልፍ ተሰልፈው ሲሄዱ ተመለከትኩ። አንድ አጠገቤ የነበሩ ትልቅ አዛውንት ጠጋ ብዬ እነኚህ ወታደሮች ምን እያደረጉ ነው ስላቸው፣ እነኚህ የወያኔ ወታደሮች ሁሌ ጠዋት ጠዋት ልምድ አላቸው፣ አሁን የምታያቸው ተሰልፈው ወደ ካምባቸው እየገቡ ነው በማለት አስረዱኝ። በመጨረሻም አክሱምን ለመሰናበት ሻንጣዬን ማዘጋጀት ጀመርኩ። ከአንድ ሰዓት በኋላ ታክሲን አዝዤ እንዲመጣ አደረግኩ። ታክሲም በሰዓቱ መጥቶ መንገድ ጀመር። መንገድ ላይ የሄድን ኬላ ላይ የፌዴራል ጠባቂዎች መኪናችንን አስቁመው ፍተሻ ጀመሩ። ከፈተሹ በኋላ እንድናልፍ ፍቃድ ሰጡን።
በመጨረሻም ወደ አየር መንገድ ውስጥ በመግባት ትኬቴን ለሴኩሪቲ በማሳየት የያዝኩትን ሻንጣ ሴኩሪቲ ቼክአፕ አድርገው እኔም ስክሪን ቼክ አድርገውኝ እንዳልፍ ፈቀዱልኝ። በመጨረሻም ከ1 ሰዓት በኋላ አውሮፕላኑ መጣ። ወደ አውሮፕላኑ ለመግባት ሁላችንም ተሰልፈን በአንድ መስመር መጓዝ ጀመር። በመጨረሻም አውሮፕላን ውስጥ ገባሁ። የያዝኩት አውሮፕላን መቀመጫ መስኮት ዳር ላይ ነበር። መስኮት ላይ ሆኜ አክሱምን ወደ ውጭ እያየሁ አውሮፕላኑ እስከሚነሳ 5 ደቂቃ ቆየን። በመጨረሻም አውሮፕላኑ ተነሳ። አየር ላይ ሆኜ አክሱምን አየኋት። የመጨረሻ ቀን አክሱምን አየር ላይ ሆኜ ተሰናበትኳት። ከ1 ሰዓት በረራ በኋላ አዲስ አበባ ገባሁ። ከዚህ በኋላ ያለው መረጃ ከትግራይ ክልል ነዋሪዎች ጋር ያደረኩት ቃለ መጠይቅ ስለሆነ በትህትና እንድትከታተሉ ጠይቃለሁ። አመሰግናለሁ። መጀመሪያ ጊዜ የዛሬ 3 ወር ነበር ትግራይ የተጓዝኩት። የተለያዩ ቦታዎችን የጎበኘሁት። በዚያ ወቅት የትግራይን ሕዝብ ትህትና፣ ሰው ወዳድና እንግዳ ተቀባይ መሆኑን ያየሁት። በሰዓቱ በነበሩት ቀናቶች ከተለያዩ ሰዎች ጋር የመገናኘት እድል ገጥሞኝ ነበር። በሰዓቱ አብዛኞቹን ያናገርኳቸው ሰዎች ባሳለፉት ጦርነት እጅግ በጣም እንደተጎዱን ነበር ያጫወቱኝም። በሰዓቱ ያየሁት የሰዎችን ስሜት በጣም እንደተጎዱ ያስታውቃል። አክሱም በነበርኩ ጊዜ የአካባቢው ነዋሪዎች በነገሩኝ መሰረት በአክሱም ከተማ በጦርነት ከ1000 ሰዎች በላይ እንደተገደሉ ነግረውኛል። የተገደሉበትን ምክንያት ሲናገሩ በወቅቱ የኤርትራ መንግስት ወይም ሻዕቢያ አክሱም ከተማ ገብቶ ከቤተክርስቲያን አጠገብ ባለው ከፍታ ተራራ ቦታ ሰፍሮ ነበር። ጠዋት ኖቬምበር 19 2020 5 የወያኔ ወታደሮች ሲቪል ልብስ በመልበስ ወደ ጽዮን ማርያም ቤተክርስቲያን በመሄድ በመምሰል ጋቢ ውስጥ መሳሪያ በመያዝ ወደ ተራራ ወይም ሻዕቢያ ያለበትን ጦር አካባቢ በመሄድ 20 የሻዕቢያ ወታደሮችን ገደሉ። በዚህ ምክንያት ሻዕቢያ ለመበቀል የአክሱምን ነዋሪዎች ቤት ለቤት እየገቡ ሰዎቹን ገደሉ፣ ሴቶቹን ደፈሩ። ቤተክርስቲያን ለመሳለም የሄዱትም ቤተክርስቲያን ደጅ ተገደሉ። የከተማው ህዝብ ራሱን ለማዳን ቤት ውስጥ ተደበቀ። ነዋሪዎቹ ያሳለፉት መከራና ስቃይ በጣም ከፍተኛ እንደሆነ አጫውተውኛል። የተገደሉበትን ምክንያት በወቅቱ ሲናገሩ የኤርትራ መንግስት ወይም ሻዕቢያ አክሱም ከተማ ገብቶ ተቆጣጥሮ ነበር። የሰፈረውም ከቤተክርስቲያኑ አጠገብ ባለው ከፍታ ተራራ ቦታ ነው። በወቅቱ ጠዋት ነበር። ኖቬምበር 19 2020 እንደ አውሮፓ አቆጣጠር 5 የወያኔ ወታደሮች ሲቪል ልብስ በመልበስ ወደ ጽዮን ማርያም ቤተክርስቲያን የሚሄድ በመምሰል ጋቢ ለብሰው በጋቢ ውስጥ መሳሪያ በመያዝ ወደ ተራራው በመውጣት የሻዕቢያን ጦር ያለበትን ቦታ በመግባት 20 የሻዕቢያ ወታደሮችን ገደሉ። ሻዕቢያ ይህንን በቀል ለመበቀል የአክሱምን ነዋሪዎችን ቤት ለቤት እየገባ ሰዎቹንም ገደለ፣ ሴቶቹንም ደፈረ። ቤተክርስቲያን ለመሳለም የሄዱትም ቤተክርስቲያን ደጅ ተገደሉ። የተገደሉበት ምክንያት በወቅቱ የኤርትራ መንግስት ወይም ሻዕቢያ አክሱም ከተማ ገብቶ ከቤተክርስቲያን አጠገብ ባለው ከፍታ ቦታ ላይ ወታደሮች ሰፍረው ነበር። በወቅቱ ጠዋት ኖቬምበር 19 2020 ዓ.ም 5 የወያኔ ወታደሮች ሲቪል ልብስ በመልበስ ወደ ጽዮን ማርያም ቤተክርስቲያን ለመሄድ በመምሰል ጋቢ ለብሰው በውስጥ መሳሪያ ይዘው ወደ ተራራ ወጡ። በመውጣትም የሻዕቢያውን ጦር ያለበትን ቦታ በመሄድ 20 የሻዕቢያዎቹ ወታደሮችን ገደሉ። ለዚህም ሻዕቢያ ለመበቀል የአክሱም ነዋሪዎችን ቤት ለቤት እየገባ ሰዎቹንም ገደለ፣ ሴቶቹንም ደፈሩ። ቤተክርስቲያን ለመሳለም የሄዱ ቤተክርስቲያን ደጅ ተገደሉ በማለት ነዋሪዎች ያሳለፉትን መከራና ግፍ ሰቆቃ ገልጸውልኛል። በመቀጠልም በአሁኑ ሰዓት የትግራይ ህዝብ ጦርነት ቢነሳ የሚዘምቱ ይሆናልን በማለት ጠየቅኩኝ። ነዋሪዎችም እኛ ጦርነት ሰልችቶናል፣ ሰላም ነው የምንፈልገው፣ በጦርነቱ ያገኘነው ነገር የለም፣ ቤተሰቦቻችን አጥተናል። ነገር ግን አሁን የወያኔ ሰዎች ለጦርነት እንድንዘጋጅ ይቀሰቅሱናል፣ ወጣቱ ግን መዋጋት አይፈልግም በማለት ሀሳባቸውን ነግረውኛል። አክሱም ከተማ ስዘዋወር የተገነቡ ፎቆች ቤቶችን አየሁ፣ ነገር ግን አላለቁም። አንድ ነዋሪ ስጠይቀው ቤቶቹ የወያኔ ባለስልጣን እንደሆኑና እዚህ አክሱም እንደማይኖሩና የሚኖሩትም አዲስ አበባ እንደሆነ ነገረኝ። አክሱም ከተማ አንድ ነገር የታዘብኩት ነገር ቢኖር
አክሱም ከተማ የሚገባ ማንኛውም የንግድ መኪና ቀረጥ ይከፍላል። ገንዘብ የሚቀበሉት የወያኔ አባላት የነበሩ በጦርነት ቆስለው ከጦሩ የተቀነሱ ወታደሮች ሲሆኑ ገንዘብ የፈለጉትን ያህል በመጠየቅ ይሰበስባሉ። ይህ አሰራር ህገወጥ ቢሆንም በትግራይ ግን ህጋዊ ነው። ጠዋት ከእንቅልፌ ተነስቼ ባጃጅ ይዤ ወደ ቤተክርስቲያን ለመሳለም አመራሁ። በሄድኩበት ጊዜ መሳሪያ የያዙ የወያኔ ወታደሮችን በሰልፍ ተሰልፈው ሲሄዱ ተመለከትኩ። አንድ አጠገቤ የነበሩ ትልቅ አዛውንት ጠጋ ብዬ እነኚህ ወታደሮች ምን እያደረጉ ነው ስላቸው፣ እነኚህ የወያኔ ወታደሮች ሁሌ ጠዋት ጠዋት ልምድ አላቸው፣ አሁን የምታያቸው ተሰልፈው ወደ ካምባቸው እየገቡ ነው በማለት አስረዱኝ። በመጨረሻም አክሱምን ለመሰናበት ሻንጣዬን ማዘጋጀት ጀመርኩ። ከአንድ ሰዓት በኋላ ታክሲን አዝዤ እንዲመጣ አደረግኩ። ታክሲም በሰዓቱ መጥቶ መንገድ ጀመር። መንገድ ላይ የሄድን ኬላ ላይ የፌዴራል ጠባቂዎች መኪናችንን አስቁመው ፍተሻ ጀመሩ። ከፈተሹ በኋላ እንድናልፍ ፍቃድ ሰጡን። በመጨረሻም ወደ አየር መንገድ ውስጥ በመግባት ትኬቴን ለሴኩሪቲ በማሳየት የያዝኩትን ሻንጣ ሴኩሪቲ ቼክአፕ አድርገው እኔም ስክሪን ቼክ አድርገውኝ እንዳልፍ ፈቀዱልኝ። በመጨረሻም ከአንድ ሰዓት በኋላ አውሮፕላኑ መጣ። ወደ አውሮፕላኑ ለመግባት ሁላችንም ተሰልፈን በአንድ መስመር መጓዝ ጀመር። በመጨረሻም አውሮፕላን ውስጥ ገባሁ። የያዝኩት አውሮፕላን መቀመጫ መስኮት ዳር ላይ ነበር። መስኮት ላይ ሆኜ አክሱምን ወደ ውጭ እያየሁ አውሮፕላኑ እስከሚነሳ 5 ደቂቃ ቆየን። በመጨረሻም አውሮፕላኑ ተነሳ። አየር ላይ ሆኜ አክሱምን አየኋት። የመጨረሻ ቀን አክሱምን አየር ላይ ሆኜ ተሰናበትኳት። ከአንድ ሰዓት በረራ በኋላ አዲስ አበባ ገባሁ። አንዴ ወደ አዲስ አበባ ነው እየሄደ ነው እንጂ አሪፍ ነው ማለት ህዝቡ ሄደው ወጣቱ ፈርቶ ነው ሄደው። ኦኬ እና ቅድም ያልከኝ ምንድነው? ማህበረሰቡን ምንድነው አዋጠሩኝ? ምንድነው አዋጡ? ቅድም ያልከኝ ማህበረሰቡ የቤት ምናምን እያወጡ ያሉት ሰራዊት ነው። ኮቾሮ ነው ወይስ ምንድነው? ኮቾሮ ወንጀር። ኦኬ ግዴታ ነው በውዴታ አካዋቱ እንጂ በግዴታ እንጂ። ስለዚህ በየቤቱ እየዞሩ ነው የሚሰበሰቡት። በቃ ይነበራል። ከዛ በኋላ ደግሞ አዘጋጅተህ ትቆያለህ። ከዛ በኋላ የሚሰበስበት ቀን ደግሞ ራሳቸው አሰጥተው ይሰበስባል። እና ምግብ ብቻ ነው አሁን የሚዋጣው። አሁንማ ምግብ ምናምን ያወጡ ያሉት ምግቡ ያው ቅድም ያልከኝ ምን እንደሚሉት አይታወቅም። ግን ነገሮቹ አሁን አንዳንዴ አንድ ሳምንት የተረጋጋ ይሆናል። አንድ ሳምንት ደግሞ በቃ የማትጠብቁ ነገሮች ይሆናሉ። በቃ የፖለቲካ ነገር ሆነ እና እንዴት ነው ሰው ብትሄድ ደግሞ አትሄዱ በኋላ ዘግቶ ሁሉ ነገር በተቃራኒ ወደ ትግራይ ያሳልፋቸዋል ማለት ያሉት ሰላሮች። ኦኬ እና ሰላም እየወጣችሁ ነው ህዝቦች ማመን። ከዛ በኋላ እሱ በኋላ ሰብስቦ ለኛ ተቃራኒ ተሰልፋላችሁ ለምን ጀምትሉ የሀገራችሁ ምናምን ያሉት ግን ወጣቱ እንደሆነ ያለበት ሀገራችን ነው ምናምን ያሉ። ኦኬ ወጣቱ አሁን እዛ ያለው ማለት እየሄደ ነው ወደ ኢትዮጵያ ወደ አዲስ አበባ በቃ እዛ ይሻላል። እዚህ ከምንሆን እዛ ይሻለናል ብሎ ይሄዳል። ግን አሁን ያለው ድባብ ጦርነት ቢያንስ እዚህ ጦርነቱ ኮንዲሽን በቃ ምንም ነገር የለም። የባንክ ነገር ምናምን የተስተካከለ ነገር ምንም ነገር የለም። ኦኬ አሁን ተቋርጦ ነው ያለው። ባንክ አይሰራም እስካሁን እየሰራ ነው።
እና ምንድነው አገልግሎት የምታገኙት ከባንክ? ኦኬ በቃ ምንም ነገር አሁን ገንዘብህን በትራንስፈር የተለያዩ ነገሮች እያደረግ ምናምን ተጠቀመው እንጂ በፊት ባንክ ሄደህ ምናምን ታወጣት ይችላል። ኦኬ እንዴት ነው የማህበረሰቡ የፍጆታ እቃዎች ጭማሪ አለ? ምንም ነገር የለም። ምን ጭማሪ ያለው? ያልተሰጠበት ጭማሪ ማለት ዋጋ ላይ ዋጋ ጭማሪ አለ? ለምሳሌ ያለ ነገር ቆይ አሁን እንደዛ ተጨምሮ ምናምን ነበር፣ ግን አሁን ግን አስተካክሉት። ኦኬ የሚሰሩት አንዳንድ ነገሮች ተስተካክሏል። ኦኬ እና እንዴት ነው የማህበረሰቡ ድባብ በአሁኑ ሰዓት? ምንድን ነው ማህበረሰቡ የሚያስበው? ማለት ምንድን ነው ይፈጠራል ብሎ የሚያስቡት ማህበረሰቡ? ማህበረሰቡም አሁን ምንም ነገር አይፈልግም፣ ጦርነት ላይ አይፈልግም። ግን ታዲያ ጦርነት ካልፈለገ እንዴት ነው አሁን ወያኔ ማለት እኛ ነው እናንተ ምንድነው የምትሉ ምናምን እያለ ግን ምንድን ነው ቅድም እንዳልከኝ ማህበረሰቡን ድርቆሽ አዋጡ ተብለዋል። እና ድርቆሽ የሚያዋጡ ከሆነ ይሰማል? አቤት ይሰማል? ይሰማል። ማህበረሰቡን ድርቆሽ አዋጡ ካሉ ፍርቶ ነው። አሁን እንደዚህ ከሆነ ጦርነት አይቀርም ምናምን እያለ ነው። ኦኬ እና ምንድን ነው ማለት ማህበረሰቡ ጦርነት ከመጣ ምንድን ነው ማለት ምን ለማድረግ አስቧል? እዛ አካባቢ ያለ ማሰብ ለቆ ለመሄድ ነው ወይንስ ለመዋጋት ነው? ይሄማ በቃ ዝግጁ ለመሆን እኮ ነው። እንደዚህ እንጀራ ማውጣት ማለት እኮ ከወጡ ማለት እኮ በቃ ዝግጁ ሆኖ መቆየት እኮ ነው። ስለዚህ ቀኑ እንደው የሚያሳይ በቃ አይቀርም ማለት አይቀርም ለማለት አይቀርም ትላለህ ማለት ይሄ አዋጡ ማለት በቃ ለማዘጋጀት ነው። እሳቸው በእናንተ ያለው ሁሉ ነገር እየተዘጋጁ ነው ያሉት። እሱ አልሰማም አለን። በቃ አመራር ትግራይ አልሰጥም አለን እያሉ ነው ያሉት። ኦኬ ሰው እየፈረፈርቶ ደግሞ ሰው በቃ ዳግመኛ እኛን ወቀም ብሎ ደግሞ ወደ አዲስ አበባ ከሄድክ በኋላ ደግሞ በጣም በጦርነት ከተሸነፈ ወይም የሆነ ነገር ከሆነ እዛ ጋ ያለ ትግራዋይ በሙሉ ተቃራኒ ያሳልፋቸዋል። ለምንድን ነው የምትሄድ ምናምን እያሉ ነው ያሉት። ወደ ከአዲስ አበባ ወደ ትግራይ ተቃራኒ ያሳልፋቸዋል። ለምንድን ነው የምትሄድ ምናምን እያሉ እነ ዶሮት ሲሆን የተለያዩ የህወሓት እንትን ያሉ ነው ያሉት። በሚዲያ እየተናገሩ ነው ያሉት እና ሜዳ የለባቸው ቱታ ምናምን እያሉ አትል እያሉ ነው። እንዳይወጣ እየመከሯቸው ነው ማለት ነው። በቃ አትሄድ በቃ ሀገርን ሆነ እየመከሩ ነው። አሁን እንዳይዘጋ ያፉት እንዳይሉ ሰው የራሰ እንዳይል ዝም አሉ። ግን አሁን በሚዲያ ምናምን ግን ወጣት ሁሉም ወጣት እየወጣ ነው ያለው ወደ አዲስ አበባ ሁሉም እያስገባ ያለው በተቃራኒ በኋላ ያሳልፋቸዋል ምናምን እየባሉ ምንድነው ቀራኒ አልገባኝም። እንዴት አስተገዳችሁ ተቀራማ በቃ ለህወሓት አሁን ወደ ቤት ይገፋዋል። እዛ አዲስ አበባ ላይ በቤት በደንብ ይፈተሻል። ትግራዋይ መሆንን ይታወቃል። ታውቀዋለህ። ከዛ በኋላ በደንብ በሰብስቦ ጀርባህን የእነሱ ሰራዊት አድርጎ አንተ ደግሞ ፊት ያጠቋል ማለት ውትድርና አስገብቷቸው እንደገና ይዟቸው ይመጣሉ ማለት ነው ወደ ትግራይ። ይሄ መረጃ ማን ነው ማለት ይሄ መረጃ ማን ነው የደረሰው? ወያኔ ትግራይ ነው። እንደዛ እኮ እያለ ነበር ባለፈው። ማን ነው አላውቅም። እስቲ ቆይ ሼር አደርግልሃለሁ
እንደዛ እያለ ነበር በደንብ እየተናገረ። ኦኬ እንደዛ ከሆነ እንግዲህ ይህናችሁ እየወጣችሁ ያላችሁ ማለት ትግራይ ለምን አትወጡም? መዋገድ ካለባችሁ የሀገራችሁ ወክላችሁ መዋገድ ነው ያለባችሁ እንጂ አሁን አዲስ አበባ ሄዳችሁ በኋላ በሙሉ ትግራይ ያለ በደንብ አድርጎ አድርጎ ይገፋችኋል። አገፍተ ደግሞ ለሀገራችሁ ያደርጓችሁ ያው ገና እና አሁን እዛ እነዚህ በደንብ በቃ ተዘጋጅተዋል። አሁን በቃ ማለት አሁን መሰረታዊ ነገሮች ምንም እየተከፋፈሉ ነገር የለም። አሁን ደህና ነው የምትለው በቃ የሰው መረጋጋቱ ትንሽ ይሻላል እንጂ ምንም ነገር የተለየ ነገር የለም። በቃ አሁን መሰረታዊ እያገኘን አይደለም፣ ባንክ እያገኘን አይደለም፣ ገንዘብን በደንብ ማንቀሳቀስ አትችሉም። በቃ ብዙ ነገሮች ይጎላል እና ይሄ ካልተሞላ ደግሞ የማይቀር ነው። ቀጠሩት አውሮፕላን ማረፉ አውሮፕላንስ እየመጣ ነው ወይስ አሁን እየመጣ ነው? በቃ አውሮፕላን ሚሄድ እንጂ የሚመጣ የለም። ከዚህ መሄድ ነው ሚሄድ በቃ ሚሄድ እኮ አሁን እኮ እስካሁን እኮ በቃ 10 ቀን በ15 ቀን እኮ ነው የምታገኘው። አሁን ከቆረጥኩ ከትግራይ ወደ አዲስ አበባ 15 ቀን 10 ቀን ነው የምትቆየው። ትቆያለህ እና ለአንድ ትኬት ስንት ነው የምናስከፍሏችሁ? 9800 ለአንድ ትኬት ለአንድ ፍላይት። ኦኬ እና ገንዘብ ያለው ነው ወደዛ የሚሄደው። ድሃው ማህበረሰብ የትም አይሄድም። በቃ ያለ እንጂ የሌለ ሰው ማማን። አሁን ግን ሰው መጀመሪያ እየሮጠ ነበር ወደ አዲስ አበባ። አሁን ግን በጣም እየተረጋጋ ነው ያለው። አንዳንድ ያየኋቸው አሉ አዲስ አበባ ሄደው እየተመለሱ ታዲስ። እሺ አሁን ይሄ እዚህ ጋር ይሻላል ብሎ ማለት አዲስ አበባ ላይ የሆነ ተጭኖ ይፈጥራል። ትግራይ ላይ ዝም ብሎ እያስገባ ያሉ በምክንያት ይሆናል ብዬ እኔ ራሴ አስባለሁ። ሁሉ ወጣቱ የተፈቀረ ዝም ብሎ ያለ የሆነ ምክንያት ይኖረዋል። ስለዚህ አሁን ጦርነቱ አይቀሬ ነው ማለት ነው። እኔ እንደሚመስለኝ ከባድ ነው ያለው። ነገራት ተስተካከሉ እንጂ ስለዚህ ጦርነቱ አይቀሬም ነው። ደግሞ የሻዕቢያ ወታደር ወደ ድንበር አካባቢ በናቅፋ ገንዘብ እንደሚለዋወጥና እንዲሁም ከየት አካባቢ ነው? ከትግራይ ጎን ነው ያለው። ከትግራይ ጎን ነው ያለው። ኦኬ ሻዕቢያ ከትግራይ ጎን ነው እና የሻዕቢያ ወታደር ትግራይ ውስጥ ገብቷል እንዴ? የገባው የት አካባቢ? የገባው የት አካባቢ? እዚህ አክሱም ነበር ባለፈው። እዛ ስንት ቀን? ሰራዊት ሳይሆን በቃ የራሳቸውን እንትን ማለት በቃ ኮንፎርም የረበስ። ኦኬ ምንድነው የምትለው በጣም ጠይቃቸው። ምንም መረጃ አታውቅም። ከባድ ነው። ግን እነዚህ የተማመሩ የእነሱ ሰራዊት ተማምረዋል። ኦኬ መረጃው ነው የገባሉት። ስለዚህ ጦርነት ቢነሳ በኤኒ ታይም ሻዕቢያ ይገባል ማለት ነው። አዎ በደንብ እንጂ። ስለዚህ ሻዕቢያ እዛ አካባቢ በተጠንቀቅ ነው የቆመው ማለት ነው። ሻዕቢያ በተጠንቀቅ የቆመው ማለት ነው ድንበር አካባቢ። አዎ ያግዛቸዋል። እና ነገሩ ከባድ ነው እንደዛ ከሆነ በጣም ያሳዝናል። እና ወደማይቀረው ጦርነት ይገባል ማለት ነው። አሁን እየፈራ ያለ ሰው እንደዛ ነው። ስለዚህ ያው ጦርነቱ አይቀሬ ነው፣ ግን የሚጀመርበት ጊዜ ነው የማይታወቀው። ዛሬ የሆነ መረጃ ደርሶኝ ነበረ። ትግራይ አካባቢ እንደሚጀምሩ ነው የሚወራው። አሁን ከምንም ነገር የሰማሁት ነገር የለም በዚህ። ኦኬ ግን እንዴት ነው በአሁኑ ሰዓት እዛ አካባቢ ያለው ማህበረሰብ
ጦርነት ቢጀመር እንደ በፊቱ ከወያኔ ጋር ሆኖ ህዝቡ ማህበረሰቡ ይዋጋል ወይስ አይዋጋም? አሁን ምን መሰለህ አሁን ሰው እየተዋጋ ያለው እኮ በቃ ለድህነት ነው። አሁን እዚህ ጋር ያሉት በጣም የተቸገሩ እናቶች በጣም ብዙ ነገሮች በቃ ከምልህ በላይ ነው ያሉት እዚህ ጋር በመቀሌ ሆኖ በራንዳ ላይ ያደጉ ብዙ ነገሮች አሉ። ስለዚህ በጣም አሳስቧል። እንዴት በቃ ውስብስብ ሆኗል። በቃ ሰው በቃ እንዳለ ምንም የሚገርም ነገር ጨንቋል። እንግዲህ ይህንን እግዚአብሔር ነገሩ ሰላምን ያወርድልን እንጂ ሌላ ምን ይባላል? ግን ያው በጣም ያሳዝናል። ድጋሜ ለጦርነት አሁንም እንደዚህ መዘጋጀትና እንደዚህ ለመሰሱ በጣም ያሳዝናል። ለውጥ ለማያመጣው ነገር ነገሩ እንደዚህ ኤኒዌይ ስለዚህ እኛ የሚያስፈልገን እዚህ በተለይ በዚህ በኢኮኖሚያው በተለያዩ ነገሮች በጣም ደክመናል። እኛ እዚህ ትግራይ ላይ ያለው ማለት ነው። አሁን የሚያስፈልገን ሰው ይሄ ማህበረሰቡ በጣም የሚፈልገው ነገር ወላ ከሰራዊት ጀምረን በቃ ሰላም ነው የሚያስፈልገን ሁሉ ነገር። አሁን እኛ አዲስ አበባ ሄደን መስራት የተለያዩ ነገሮች ማብዛት በቃ ድሮ እንደነበር ነው። አሁን አክሱም ላይ ብትመጣ ቱሪስቶች ብዙ ነገሮች ይሞቱባል። በቱሪስት የምታገር ሀገር ናት እና ብዙ ነገሮች ጥቅማ ጥቅም የምናገኘው በዛ ምክንያት እኛ አሁን ወደ ጦርነት እንደዚህ በማለት ምንም ነገር የሚያስፈልገን ነገር ግን አሁንስ አስገድደው ሲመጣ ግን ምንም የምታደርገው ነገር የለም። ጀርቶ ሲመጣ ምንድን ነው የምታደርገው? አሁን አንተ እጅን ሰጥተህ መቀበል አትችልም። እንደዛ እየሆነብን ነው ያለው። ልክ ነህ። እሱማ ያው ከመሞት ራስን ያው ለመከላከል ያው ትዋጋለህ ማለት ነው። እሱ ነው ዋናው። እሱ ነው የሆነብን ያለው። ስለዚህ አሁን ወያኔ በቂ ወታደር አለው ወይንስ ገና እየመለመለ ነው? ማይታወቅ እኮ ነው ይኖረዋል። እኔ ኮብዝማ አላውቅም፣ ግን ምንም ነገር ሳይኖር መቼም የሆነ ነገር አትጀምርም ሳትይዝ የምታምንበት ነገር ከሌለ ማለት ነው። ማለት እንደ ድሮ ከድሮ በደንብ አሁን ብዙ ነገር ያሰበ ይመስለኛል። እንዴት ግን አሁን ግን ቢቀርብን ነው እኔ በራሴ የምመርጠው። አሁን ወደ እውነተኛ መንገድ ተስማምቶ ጥሩ ነገር ሰላም መፍጠር ነው ያለበት ብዬ ነው የማምነው። ምን ሰላም ይፈጥራል? ይሄ እኮ መንግስት ያለው እኮ የብልጽግና ስርዓት እኮ አሁንም በአማራ ክልል ሰው እየሞተ ነው። በድሮን ሰው ንጹሃን እየደበደበ ነው። በኦሮሚያ ክልል ሰዎች እየሞቱ ናቸው። ስርዓቱ ነዋ። ህወሓት እየደበደበ እኮ አይደለም። እኔ የምልህ እኮ የብልጽግና መንግስት ነው የሚደበድበው። ስለዚህ እንዴት ነው ህወሓት ከብልጽግና ጋር ሰላም የሚፈጥረው? ገባ? አሁን ልክ ነህ። በቃ በጣም ከባድ ነው። በቃ ማለት አሁን እኛም የሚያስፈልገን ደግሞ እንትን ነው። በቃ አሁን እኮ ህዝቡ ስታየው በጣም ተሰቅሯል። በኢኮኖሚው በተለያየ ነገር ስታየው እኮ በጣም ይሄ ትግራዋይ በጣም ጽኑ በመሆኑ ነው እኔ እስካሁን የቆመ እንጂ ሌሎች ሀገር አዲስ አበባ ላይ እንደዚህ አንድ ሳምንት ብትሆን ኖሮ ህዝቡ ራሱ ተባልቶ ነበር። የምሬ ነው። እንደዚህ አሁን እኛ እየሆንበት ያለ ነው። አዲስ አበባ አንድ ሳምንት ላይ ብትፈጠር ታውቃታለህ። ዓለም ሙሉ ነው የምትገመተው። ይሄ ግን ህዝብ ግን እንዴት ብሎ እየቻለው ያለው በጣም ይገርማል። እውነቴን ምንም ነገር ገንዘብ እያለ ገንዘብ እንደሌለ ምንም ነገር የሚሰጥብህ ነገር የለም። የምትገዛው እቃ አሁን አንዳንዶች ወጣቶች ካልሆኑ ትራንስፈር ምናምን እንጂ እናቶች ምናምን አያውቁትም እንዴት እንደሚጠቀም እና በጣም ከባድ ነው ያለው እና ይሄ ሆነብን። እኛ ሰላም ነው የምንፈልገው።
አንዳንድ የሚያስፈልገን ነገሮች ሁሉ ይሰጠን ምናምን እየተባለ ባለበት ሰዓት አሁን እሱ ግን ችግር እየፈጠረ ሰው የቆሰቆሰ ድሮን በተለያዩ ነገሮች እንትን እያደረገ ብዙ ነገሮች ነው ያሉት። አሁን የትግራይ ሚዲያ ለጦርነቱ ቅስቀሳ ዘፈን ድሮ አሁንም እየቀሰቀሰ ነው። ለምን ለጦርነቱ ቅስቀሳ ዘፈን ምናምን በሚዲያ እያስተላለፈ ነው። ዘፈን እኔ እኮ የትግራይ ብዙ አላየም። ኦኬ ኦኬ። እና አሁን እዛ ያለው ማህበረሰብ ያው እንግዲህ ወያኔ ጦርነት ከጀመረ ያው እንዳልከው ራሱን ለማዳን ከወያኔ ጎን ይሰለፋል። ምክንያቱም ግዴታ ነው። ምንም ነገር ጥያቄ አያስፈልገው። ስለዚህ ማህበረሰብ በሙሉ እንደማስበው እንደዛ ነው። እኔ ማለት ህዝቡ ሳይሆን እዚህ ጋር ያለው እኔ ለራሴ ምንም ነገር አልፈልግም። ድሮ አልተዋጋውም፣ አሁንም አልዋጋም። ግን በቃ ሰው ሳየው ብዙ ነገር ይዙት ያለው ሳየው ግን ለመታከም ማይቀር ነገር ነው። ሰው ምንም ነገር ማለት ምንም ነገር ቆርጧል። ሁሉ ነገር ኢኮኖሚያው ምንም ነገር የሚያገኝ ካልሆነ የተለየ ነገር ያልሆነ እንትን አድርገ የምታመጣው መንገድ መስቀል። ግን አሁን ጦርነት ቢጀመር የወያኔ ወይ ህወሓት ማለት ነው መሳሪያ ከዚህ ፊት የነበረው መሳሪያ ተጠቅማለች። አሁን መሳሪያ በኤርትራ በኩል ሞር ታገኛለች ወይስ እንዴት ነው? ለምንድን ነው በቃ እኔ እንጃ ኦኬ። አይ ለምን ከዚህ በፊት የነበረውን ስለተጠቀሙ አልቆባቸው ፕሮፓጋንዳ ነው እንጂ ጦርነት አይካሄድም ሰዎች ስላሉ ነው። ኦኬ ኤኒዌይ ነገሩ ልክ ነው። አይ እንግዲህ አንተ ራስን ጠብቅ። እንግዲህ እግዚአብሔር ሰላሙን ያውድ። ያው እኛም በጸሎት ነው የምናስባችሁ። ምክንያቱም ያው ሰው እንዲሞት አንፈልግም በዚህ ታይም ላይ ማንም ሰው። ግን ያው እግዚአብሔር ነው እንግዲህ ሁሉ ነገር የሚያውቀው እንጂ በጣም ከባድ ነው እንዳልከኝ፣ ነገሮቹ ከባድ ነው በጣም በጣም። ያው በጸሎት ነው የምናስባችሁ በጣም እንጂ ነገር አይሆን ወደ ሰላም መዳል እንደኛም በዛን እያሰብን ያለ ነው ወደ አንድነት። በጣም ሰው ራሱ ነው ቦታ ከሆነበት ብቻ ነው ሰው ምንም የሚያደርግ ነገር እንጂ እኛ የሚሰጥ የትግራይ ህዝብ በቃ ሰላም ፍቅር ነው የሚሰጠው። እኛ ምንም ነገር የተዳከም ሰዎች ነን። እኛ ብንሆን ኢትዮጵያ ብትሆን ምንም ነገር የላትም። ኢትዮጵያ በራሷ ማለት ነው። እኛ ለእሷ ድማ ለእኛ የሚሆነው ከእንደ ድሮ የነበርነው ብዙ ነገር ፍቅር፣ ሰላም ነገር አድርገን ይሄድ ነው ያለብን እንጂ አሁን ለሁለታችን ምንም ነገር የሚጠቅመው ነገር የለም። አሁን ያስፈራው በጣም እሱ ነው ከዋና ነገር